ትዳር ላይ ያሉ ሰዎች ትዳራቸው ስኬታማ እንዲሆን ሶብር ያስፈልጋል። እሱ እሳት ሲሆን እሷ ውሃ ካልሆነች፣ እሷ እሳት ስትሆን እሱ ውሃ ካልሆነ አይሆንም። ሁለቱም እሳት ከሆኑ አይሆንም። ሶብር አንዱ ቦግ ሲል ሌላኛው በረድ የሚያደርግ ትዳር በሶብር ካልታጀበ ዘለቄታው አናሳ ነው የሚሆነው፣ እስቲቃማ አይኖረውም። ሶብር ለሁሉም ነገር ትልቅ ውጤት አለው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ነገር እጅጉን ግሩም ነው ያስገርማል አሉ በአንድ ሐዲስ። ወነቢ ያህያ ሰሐይብ ኢብኑ ሲናን ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪ ልሙእሚን የሙእሚን ነገር እኮ ያስገርማል ያስደንቃል አሉ ነብዩ የተገረሙበት ነብዩ የተደነቁበት። ኢነ አምረሁ ኩለሁ ለሁ ኸይሩን አሉ ለሱ ደግሞ ጉዳዩ በአጠቃላይ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይህ ደግሞ ለአማኝ ካልሆነ ለማንም ማይሰጥ ስጦታ ነው። አማኝ የሆነ ሰው ነው ብቻ የሚያገኘው አሉ። ሱብሃንአላህ። አላህ ትክክለኛ አማኞች አላህ ያድርገን፣ አላህ ያድርገን። ወላሂ ኢስላም ጸጋ ነው። ስትቸገር እንዴት ችግሩን መቋቋም እንዳለብህ፣ ደስታ ሲመጣ ደስታውን እንዴት ማሳለፍ እንዳለብህ ያስተማረ ዲን ነው። ባላንስ አድርገህ እንዴት መጓዝ እንዳለብህ መሄድ እንዳለብህ የጠቆመ ዲን ነው። ህይወት ነው። ኢስላም ማለት ህይወት ነው፣ ላይፋችን ነው። ማይገባበት ነገር የለም። በቁርአን የተተወ ነገር የለም። ሁሉን ነገር አለ። እኛ ግን ከቁርአን መንገድ ራቅንና ቂብላ ጠፋብን እንጂ ኢስላም የተወ ነገር የለም። ነብዩ ተደነቁበት። ይሄ ለአማኝ ካልሆነ የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ አያችሁ፣ መልካም ነገር ሲያገኘው መልካም ነገር ሲመጣለት ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ለሱ የተሻለ ነው። ወኢን አሳበቱ ደራኡ መከራ ችግር ሲመጣበት ሶበረ ትግስት ያደርጋል። ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። አያችሁ ዱንያን በስኬት ለማለፍ ከጭንቀት ለመገላገል በሐዘን ሰዓት ሶብር ካላደረገ በድሎት ሰዓት አላህን ካላመሰገነ ዱንያን ባላንስ አድርጎ መኖር አይችልም። እንደ ቃሩን ርዝቁ ሲሰፋ ይሄ በእውቀት የተሰጠሁት ነው ብሎ ሚንቀባረር ከሆነ እንኳን ከአላህ አይደለም ከበኒ አደም ጋር ጥሩ ግንኙነት አይኖረው። ሰው በተፈጥሮ የሚኮራራ ሰው ይወዳል እንጂ ሚንቀባረር ሰው እኮ ሰው አይወድም። ሚኮራ ሰው አይወድም። ሰው ዝቅ ሲባልለት ሚተናነስ ሰው ተዋህዶ ያለውን ሰው ይወዳል። ሰው አንዳንድ በጣም ውበት ያለው መልኩ ያማረ ሰው ሲያስጠላ ይላል። አንዳንዱ ምኑን ያስጠላ መልኩ ነው ላ ምንድነው ሲያስጠላ ያለ ባህሪው እኮ ነው፣ ኩራቱ እኮ ነው። ፉንጋ የምትለው ምንም እንትን የምትለው ሰው በጣም የሚያምር ባህሪ ካለው ይሄ ልጅ ደስ ሲል ይባላል። ምኑ ነው ያማረው? ስነ ምግባሩ። አህያ ስለዚህ ኢማ ሐዘን ወኢማ ደስታ ነው። የምን የዱንያ ሀያታችን ከሁለቱ አልፍ ደስታ አለ፣ ሐዘን አለ። ደስታው ሲመጣ አላህ አንተ ባሰጠኝ ማን ይሰጠኝ ነበር? ትላንት ባዶ አልነበርኩ? ትላንት ምን ነበረኝ? አንተ እኮ ነው እንዲያንበሻበሽከኝ ብሎ ወደ አላህ ካላመሰገነ እኔ እኮ በእውቀቴ በጥሬቴ የለፋሁት የደከምኩት እንደኔ ሚል ከሆነ የአላህን ኒዕማ አስተባብለዋል። መከራ ደግሞ ይመጣል። ሶብር ካላደረገ አላህን ካልታገሰ ከአላህ ምንዳን ከጅሎ ሶብር ካላደረገ እንደዚሁ ሌላ ችግር ነው የሚያመጣው። አንደኛ ብስጭት ውስጥ ይወድቃል። የአላህን በወሰነው ውሳኔ ይቃወማል ማለት ነው። ለቅጣት ይዳረጋል።